አእምሯችሁ የሚያስበው ስለምኑ ነው? በበዓሉ ዕለት ስለሚታረደው ነው? ስለ ቄጤማው ነው? ስለ ዳቦው ነው? ስለ ልብሱ ነው? በዚያ ዕለት ክርስቶስን ስለ መብላት እሱ ጋር ስለ መዋሃድ ነው? ምንድን ነው የምትጠሙት ዛሬ ክርስቲያን? ምንድን ነው የእኛ ነፍስ የሚያጓጓት? የጌታዬ ልደት ደረሰ ብለን መወለዱ በእኛ አእምሮ ውስጥ እንዲከሰት እንዲገለጥ እንዲገባን እንድንባረክ ያ ነው የሚናፍቀን ወይስ የበዓሉ ድባብ ነው? አንዳንድ ሰዎች የፈለጉትን ኃጢአት ሰርተው እንዲህ ሲሆን ለምን ዝም ይላል ወደው የሰሩትን ኃጢአት እግዚአብሔር ረዳቱን ብለ የሰጠኝ ሴት አለው። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድነው ያለው? ይቺ አጥንት ካጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኝ ሴት አለ። የሰጠኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ ምን ነው ምን አረኩ እንላለን። ዛሬ ድረስ እንደዛ አለ ኢትዮጵያ ውስጥ እናቶቻችን አባቶቻችን ያደርጉታል። የሰንበት ውሃ አልነካም፣ በሰንበት የተወቀጠ ቡና አልጠጣም የሚሉ እናቶች አባቶች ግጥሟቸው ያውቃል። ይሄ አሁን በሐዲስ ኪዳን ምንም ነው እውነት ለመናገር ያው አያጸድቅም፣ ግን አያስኮንንም፣ አያጸድቅም። አሁን በሰንበት ቀን የተጋገረ እንጀራ አልበላም አይባልም ኃጢአት ስላልሆነ። እኔ በሰንበት አልበላም ካል እንግዲህ አንድ ሰው ምንም ኃጢአት ነው ልንለው አንችልም፣ ሌላ የሃይማኖት መልክ ካልያዘበት በስተቀር። በሕይወታችሁ ማግኘት የምትፈልጉት ማየት የምትፈልጉት እጅግ የሚያጓጓችሁ ነገር ምንድን ነው? ምናልባት አንዲት ልጃገረድ በተለይ አላገባሽም ዘገየሽ የምትባል ካለች አግብታ ደስ ብሏት ማየት ትፈልግ ይሆናል፣ አላውቅም። በስልጣን መሰላል እርከን እየሄደ ያለ ሰው ከፍተኛዋን የስልጣን ቁንጮ ለማየትና ለማያዝ በጣም ይጓጓና ይቸኩል ይሆናል፣ አላውቅም። ዩኒቨርሲቲ ያለ አንድ ሰው ትምህርቱን ጨርሶ ድሃ ቤተሰቦቹን ለመርዳት የሚቸኩል ተማሪ ይኖር ይሆናል። እኔ እነዚህን እንደ ምሳሌ ያነሳው እንጂ ምናልባት አንዳንዶቻችሁ ልቡናችሁን ስቅዝ አድርጎ የያዘ እግዚአብሔር እንዲያደርገላችሁ የምትፈልጉት ሆኖ ማየት የምትፈልጉት ወላጆችም ልጆቻቸው እንደዛ ሆኖ ማየት ይጓጓሉ። ልጄን ድሬ ኩዬ እንደዚህ ሆኖ አይተው ብለው ይጓጓሉ። ሰዎች እንደዚህ የሚጓጉለት ነገር እንዳለ ሁሉ ዳዊት ደግሞ የሚያጓጓው በጣም እናፍቃለሁ። በጣም ይገርማል። በጣም እግዚአብሔር እኮ ቃል በቃል የሚያናግረው ነው። ዳዊት ይህን ሁሉ ምስጢር የገለጸለት ነው። ግን ዋልያ ወደ ውሃ ምንጭ እንደሚናፍቅ አቤቱ እኔ ወደ አንተ እናፍቃለሁ፣ እንዲሁ ነፍሴ ወደ አንተ ትናፍቃለች። የኛ ነፍስ የሚናፍቃት ምንድን ነው? ክርስቲያኖች ምንድን ነው በውስጣችን ጉጉት? ለምሳሌ አንዳንድ ሰዎች በዓል ሲደርስ በዓሉ ያጓጓቸው ይሆናል። ምን ያጓጓቸዋል? በሕይወታችሁ ጉጉት የሚያደርጋችሁ ምንድን ነው? የአንድ የእውነተኛ አማኝ ነፍስ እንደዚህ አይነት ጉጉት የሚያደርባት ወደ እግዚአብሔር መቅረብ ብቻ ነው። ለምን እንደሆነ ትንሽ አብራራል እና ምን ይላል? ነፍሴ ወደ ሕያው አምላክ ተጠማች። በእኛ ውስጥ የምትጠማ ነፍስ አለች። እግዚአብሔርን የምትጠማ፣ ጽድቁን የምትጠማ፣ ይቅርታውን የምትጠማ፣ ምሕረቱን የምትጠማ፣ ፍቅሩን የምትጠማ፣ ከኃጢአት ተላቃ ከመንበዛበዝ አርፋ በእግዚአብሔር ጸጋ ተሞልታ እያመሰገነች መኖር የምትፈልግ እንደዚህ አይነት የምትጠማ ነፍስ ትኖረን ይሆንኛ? እንደዚህ አይነት ነፍስ ትኖረን ይሆን? የምትጠማ መቼ ነው ከዝሙቴ የምላቀቀው? ከርኩሰቴ የምላቀቀው? ከሐሰት ከቀጣፊነት የምላቀቀው? ከስርቆት ከማጭበርበር ከመስደብ ከመናቅ ከማማት ከንቱ ነገርን ከመውደድ ከእንደዚህ ያለው ነገር ተላቃ ነፍሴ የእግዚአብሔርን ቃል እየተጠማች ያ እያጓጓት ነፍሴ ወደ ሕያው አምላክ ተጠማች አለ ዳዊት። ትጠማለች ነፍሳችን ክርስቲያኖች። አሁን ነገ ቅዳሴው
ቅዳሴው እስከሚደርስ ድረስ ነፍሳችሁ ትጠማለች። የምትጠማ ነፍስ የተባረከች ነፍስ ናት። ጌታ በወንጌል እንዳለው የሚራቡ ምኖች ናቸው ያለ ብፁዓን ነፍሱ የምትራብ፣ ቅዳሴ የምትራብ፣ ምስጋና የምትራብ፣ ቃለ እግዚአብሔር የምትራብ። ዳዊት እንዳለው አይላፍ ቀናት በቤተ መንግሥት ድንኳኖች ከመኖር ይልቅ አንድ ቀን በደጅ ይጣል ዘንድ ወደድኩ ይላል ዳዊት። እንዴት ደጁን ሁሉ ይጠማዋል፣ ይርበዋል። የድንኳኑ አካባቢ በሱ ዘመን ቤተ መቅደስ ግን አልተሰራም። ግን ድንኳኖችህ ይላል ዳዊት። የዚያ ዘመን የነበረችው ድንኳን እንዳሁኑ ያማሩ ህንፃዎች የሉ፣ የሚያምሩ ቤተ መቅደሶች በዳዊት ዘመን የሉ። አሁን እኛ ተመችቶን የምንቀመጥበት ወንበር የለም። ድንኳን የተተከለች ንጉሥ ነው ዳዊት፣ የከበረ ንጉሥ ነው። ግን ድንኳኗ ደጅ ላይ መጣልን ደግሞ ይወዳል። ነፍሴ ወደ ሕያው አምላክ ወደ እግዚአብሔር ተጠማች፣ መቼ እደርሳለሁ ካለ በኋላ የአምላኬንስ ፊት መቼ አያለሁ። ክርስቲያኖች አሁን ወደ ቤት ስራው ልመጣ ነው። ዳዊት የት ነው መድረስ የፈለገው? ክርስቲያኖች የት መድረስ የፈለገው? መቼ እደርሳለሁ? የት ነው እግዚአብሔርን የሚፈልገው? እንፈልገዋለን ክርስቲያኖች። ስለምንፈልግ ብዙ ቦታ ሁሉ እንጓዛለን፣ ወደ ቅዱሳት መካናት። በጣም መልካም ነገር ነው በእውነት። ግን የት ነው እግዚአብሔርን መፈለግ ያለብን ክርስቲያኖች? ዳዊት መቼ እደርሳለሁ እያለ የሚጓጓው የት ነው መድረስ የፈለገው? እኛስ የት ለመድረስ ነው መጓጓት ያለብን ክርስቲያኖች? የት ለመድረስ ምን ለማየት ነው መጓጓት ያለብን? እዚህ ሐዋሳ ያለ ሰው አዲስ አበባ እንኳን ሄዶ ቤተ መንግሥት በአንድ ስነ ስርዓት ላይ መታደም እድል ቢኖር ያጓጓል አያጓጓም? ያጓጓል አያጓጓም? ያጓጓል አይደለም? እስኪ ምን የሚያጓጉ ነገሮችን አስቧቸው። ዳዊት ግን እንዴት መቼ እደርሳለሁ? እኔ የት ነው መድረስ የፈለገው ዳዊት? የት? እንዴት? ክርስቲያኖች እኛ የምናደርጋቸው ብዙ መልካም ነገሮች አሉ። ግን አንድ ነገር ልንገራችሁ። አንዳንድ ሰዎች እንደዚህ የሚጠሙ ሰዎች አሉ። የሁለት ሰዎች ታሪኮችን ባጭር ልንገራችሁ። አንዲት ግብፃዊት እናት፣ ሁለቱም አሜሪካ የሚኖሩ ናቸው። በነገራችን ላይ ሁለቱም ግብፃውያን ናቸው። እና ሴትየይቱ ትልቅ ሴት ናቸው። በጣም ውስጣቸው የሚጠማው ሁልጊዜ ከቅዳሴ 1 ሰዓት ቀድመው ቤተ መቅደስ ቢያንስ 1 ሰዓት ቄሶቹ በዚህ ሀገር መቅደሱን በሚከፍቱበት ሰዓት መግባት እና ቁጭ ብለው እግዚአብሔርን ወደ እግዚአብሔር የሚቀርበውን ጸሎት እየሰሙ እግዚአብሔርን በህሊናቸው መስማት ማድመጥ የሚጓጉ እናት ነበሩ። እና ሁሌ የሚጠሙት ይሄ ነው። እና ከመጠማታቸው የተነሳ ሰዓቱን አላውቀው እያሉ ከቄሶቹ ቤተ ክርስቲያኑን ከሚከፍቱበት 1 ሰዓት 2 ሰዓት ቀድመው ድንገት ቤተ መቅደስ ይሄዳሉ። እና እግዚአብሔር መጠማታቸውን ስለሚያውቅ የእግዚአብሔር መልአክ እሳቸው አያውቁም፣ ቄሶቹን መስሎ ቤተ መቅደሱን ይከፍተላቸውና ይገባሉ። እና በካህናት ተሞልቶ ምስጋና ይሰማሉ። የሚያውቋቸው ቄሶች ናቸው የሚመስሏቸው፣ ልክ መላእክት ናቸው። በጣም ስለሚጠሙ በጣም እና ልክ መላእክቱ ያንን ለሴትየይቱ የተገለጸው ምስጋና ቄሶቹ ሲመጡ ከሰው ይሰውሩታል እና ይገባሉ። እና ቄሶቹ ይደነግጣሉ። ቤት መጣሽ? ማን ከፈተልሽ አሏቸው። ደንግጠው እንዴ እናንተ አይደለም እንዴ የከፈታችሁልኝ? ሰው እግዚአብሔርን ሲጠማ ምን እንደሚሆን ታውቃላችሁ? ከእውነት ልቡ ስትፈልገው ሲጠማ ምንም የሚያግደው ነገር የለም። ከውስጥ ነው ክርስቲያኖች። እኛ ደግሞ ግዴታ ሆኖብን ሰንበትን እንኳን እንዳንቀር ብለን የምንመጣው ሰዎች ራሱ ቶሎ ጨምረው ቶሎ ቢጨርሱት ደስታችን ነው። ታውቃላችሁ አይደለም? አሁን አንዳንዱ ምእመን ራሱ ቶሎ የሚያልቀው ቅዳሴው የቱ ነው ብሎ አጭሩን ፈልጎ ይሄዳል አይሄድም? እርግጥ ነው ምንም ጥቅም የሌለው ዝባዝንኬ ነገር አለ። እኛም አውደ ምሕረቱ ላይ ሞልቷል። አሁን የሚያሰለች የሚያማርር ነገር ሞልቶናል። የማይረባ ብዙ ዝባዝንኬ አለ። ያን ማስወገድ ተገቢ ነው ከቤተ ክርስቲያን። በእርግጥ ግን ደግሞ ነፍሳችን የምትጠማ ከሆነ ሰው ከቤተ መቅደስ ሊሄድ አይሸኩልም። ክርስቲያኖች
እንዲሁም አንደኛው ደግሞ እንዲሁ ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበረ እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ? በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ፣ እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክን ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ስጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ስርዓት አቆርብሃለሁ፣ አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄን ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔር እናመሰገነ። ክርስቲያኖቼ እግዚአብሔር የሚጠሙ እንደዚህ አይነት ሰዎች አሉ። እግዚአብሔርን ለመጠማት ያብቃ። ዳዊት ነፍሴ ወደ ሕያው አምላክ ተጠማች። ምንድን ነው ውስጣችሁ የሚጠማው? አእምሯችሁ የሚያስበው ስለምኑ ነው? በበዓሉ ዕለት ስለሚታረደው ነው? ስለ ቄጤማው ነው? ስለ ዳቦው ነው? ስለ ልብስ ነው? በዚያ ዕለት ክርስቶስን ስለ መብላት እሱ ጋር ስለ መዋሃድ ነው? ምንድን ነው የምትጠሙት ዛሬ ክርስቲያኖች? ምንድን ነው የእኛ ነፍስ የሚያጓጓት? የጌታዬ ልደት ደረሰ ብለን መወለዱ በእኛ አእምሮ ውስጥ እንዲከሰት እንዲገለጥ እንዲገባን
እንድንባረክ ያ ነው የሚናፍቀን ወይስ የበዓሉ ድባብ ነው? ግርግሩ፣ ደስታው፣ ጠላው፣ ዳቦ እሱም ክፉ ነው ብዬ አይደለም ክርስቲያን። ግን ነፍሳችን የትኛውን ነው የምትጠማው? ምኑን ነው የምትጠማው የኛ ነፍስ? በእውነት እግዚአብሔርን እንጠማለን? ያጓጓናል? እዚህ መሆን አሁን ለእኛ መልካም ነው። ጴጥሮስ እንዳለው ጌታ ሆይ በዚህ መሆን ለእኛ አሁን እየተጠማነው ነው፣ ክርስቶስን እየወደድነው ነው፣ እየናፈቅነው። መቼ እደርሳለሁ አለ ዳዊት እና የአምላኬንስ ፊት መቼ አያለሁ? እና ዘወትር አምላክህ ወዴት ነው ሲሉኝ አለ ዳዊት እንባዬ በቀንና በሌሊት ምግብ ሆነኝ። ለምንድን ነው አምላክህ ወዴት ነው ሲሉት የሚያለቅስ? ለምንድን ነው? ለምን ይመስላችኋል? ክርስቲያኖች አሁን ሰዎች ወደ ቤተ መቅደስ አሁን እንደነገርኳችሁ እየሄዱ እጅግ ድንቅ በረከትና ጸጋ የሚያገኙ አሁንም ብዙ ሰዎች አሉ፣ ማናውቃቸው። እንደነዚህ ሰዎች ያልተጻፈላቸው አሁን የነገርኳችሁን ታሪክ እኔ ተጽፎ አንብቤው ነው። ብዙ ሰዎች ይኖራሉ በእኛም መካከል በሀገራችንም ደግሞም አሉ። እንዲሁ የሚጠሙ ሰዎች አሉ፣ የሚተጉ ሰዎች አሉ፣ ረፍት የሌላቸው ሰዎች አሉ ክርስቲያኖች። እና ዋናው ጉዳይ ግን ምንድን ነው? ከእነዚህ ሰዎች እዚህ ለጋራ ለአምልኮት ከምንመጣበት ቤተ መቅደስ በፊት ሌላ ቤተ መቅደስ ውስጥ ገብተዋል። እንደዚህ ለመሆን ያበቃቸው ያ ቤተ መቅደስ የት ነው ካላችሁኝ፣ ልቡናቸው ውስጥ ያለ የእያንዳንዳችን በሰውነታችን ውስጥ ያለ ቤተ መቅደስ አለ። ቅዱስ ጴጥሮስ በአንደኛይቱ መልእክቱ ምዕራፍ 1 ቁጥር 5 ላይ መንፈሳዊ ቤት ለመሆን ተሰሩ ይላል። ምን ቤት ለመሆን? ተናገሩት እስቲ። እኛ ሰዎች ነን እና ቅዱስ ጴጥሮስ መንፈሳዊ ቤት፣ ሰው የእግዚአብሔር ቤተ መቅደስ ለመሆን የተፈጠረ ነው እና በኃጢአት ጎሰቆል ቆሸሽ ረከስንና እኛ ሰውነት ውስጥ ያለው ቤተ መቅደስ ተዘጋ። የኛ ልብ ውስጥ ያለው ቤተ መቅደስ ሲዘጋ እግዚአብሔርን በእኛ ውስጥ ማድመጥ፣ በእኛ ውስጥ ማግኘት፣ ከእርሱ ጋር ተዋህዶ መኖር ስለሌለ ወደዚህኛው ቤተ መቅደስም ገስግሶ መምጣት አልቻለና አለ ክርስቲያኖች። አሁን ዳዊት የሚለው ያን ነው ክርስቲያኖች። አምላክህ ወዴት ነው ባሉኝ ጊዜ እንባዬ በቀንና በሌሊት አስቸገረኝ የሚለው በእኔ ሰውነት ባትገለጥ ባትታይ፣ በዮሴፍ ላይ አድረህ ለጲጥፋራ እንደታየኸው በእኔ ላይ አድረህ ባትታይ አይደለም ወይ? ከእኔ ብትርቅ አይደለም ወይ? እማይምቅ ጸዋይኩከ እግዚኦ፣ ከጥልቅ ልቡና ውስጥ ፈለግኩህ፣ ወደ ውስጥ ገብቼ ፈለግኩህ፣ አንተን ማግኘት ግን አልችል አልኩ። አግኝቶታል እኮ ዳዊት፣ ግን ፍጹም ትሑት ስለሆነ ከዚያ በላይ ነው። እና መቼ ነው የምደርሰው? የአምላኬን ፊት የማየው እኔ ውስጥ የማየው እኔ ሰውነት ውስጥ አምላኬን የማየው መቼ ነው? የዳዊት ለቅሶ ይሄ ነው ክርስቲያኑ። እኔ ባለችን አጭር ሰዓት በእውነት 3 ቁም ነገሮች ነግሬያችሁ ወርዳለሁ። መቼስ ንስሐ ግቡ ሁሌ ይባላል። እንዴት እንግባ? ንስሐ መግባት ምንድን ነው? የምናገኘው ጥቅም ምንድን ነው? ስርዓቱስ እንዴት ነው የሚለውን በጥቂት ደቂቃዎች እነግራችኋል። የመጀመሪያው ምዕመናን፣ ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግሥተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ፣ ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ፣ አሳዝኘዋለሁ ብሎ ያዘነ እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። እግዚአብሔር ንስሐን ይወዳል። ይገርማቸዋል። ጸጸትን ይወዳል። ይህንን የምታውቁት አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ተመላልሶ ለመሰቀሉ አንዱ ምክንያት ራሱ ንስሐ ነው። ለምን ካላችሁ ከኛ በፊት አምላክነት ሽቶ ከክብሩ የተዋረደ የወደቀ መልአክ አለ፣ ሳጥናኤል ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ። ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር
ለምንድነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ንስሐ አምላክን ሰው እስከ ማድረግ ድረስ ኃይል ያላት ነች። ተመልከቱ፣ እግዚአብሔር ንስሐ እንድንገባ እንድንጸጸት ይፈልጋል። ኃጢአት ሰርቻለሁ። እንግዲህ ሰው በቀን ውስጥ ኃጢአት ሳይሰራ አይውልም። ምእመናን፣ አሁን የምንማረው ንስሐ እንድትገቡ ነው፣ ለጠቅላላ እውቀት አይደለም። በእውነት በዛሬው ትምህርት አንድ ሰው ንስሐ ከገባ ራሱ ትልቅ ውጤት ነው። እዚህ መካከል ካላችሁ አንድ ሰው ንስሐ ከገባ እግዚአብሔር ንስሐን ይፈልጋል። ከኛ መካከል ኃጢአት የሌለበት አንድም ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር እንሰራለን፣ እንሰርቃለን፣ እናመነዝራለን፣ እንዘሙታለን፣ እንገድላለን። ይሄ በግልጽ የሚሰሩ የግብር ኃጢአቶች ናቸው። ሰው በስራ ኃጢአት ባይሰራ ደግሞ በአንደበቱ ብዙ ኃጢአት ይሰራል። በቀን ውስጥ እስቲ ዛሬ ምን ስናወራ ነው ያልነው? ስንት ክፉ ነገር ተናገርን፣ ስንት ክፉ ነገር ካፋችን ወጣ። እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አያድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹህ ነኝ እንዳለው። ማን ንጹህ ነው አለው? ራሱ ነው ንጹህ ነኝ አለው። ጲላጦስ ንጹህ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹህ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይን ቁጥር በጲላጦስ ዘመን እንላለን። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበይ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። እማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አለማሰብ አይቻልም። ሰው ያለ ጽራት ያለ ማስታጎል ሐሳብ ሲያስብ ነው የሚውለው። ሐሳባችን ውስጥ ብዙ ኃጢአት አለ። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ጎጆ እንዳይሰሩ ማድረግ ይቻላል አይቻልም? ይቻላል። ስለ የሐሳብ ኃጢአትም ወደ ግብር እንዳያድግ ወደ ስራ እንዳያድግ መቃወም ትችላለህ፣ ጨርሶ አለማሰብ ግን አትችልም። ስለዚህ በቀን ውስጥ በሐልዮ በነቢብ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን። ንስሐችንን ግን በምንድን ነው የምንገልጸው? የመጀመሪያው ጸጸት ነው እንዳልኳችሁ። መጀመሪያ ኃጢአትን መጥላት አለብህ። ዝም ብሎ መናዘዝ አይደለም። አሁን ለካህን መጥተህ ስለተናገርክ ውስጥ ኃጢአቱን ካልጠላው ሙሉ ንስሐ ሊሆን አይችልም። ስለዚህ ሁለተኛው ሂደት መናዘዝ ነው፣ ኃጢአታችንን መናገር። ኃጢአታችንን እንድንናገር እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ይህንን የምታዩት መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ። አዳምና ሔዋን። የአዳምና ሔዋን ኃጢአት ምንድን ነው? አትብሉ የተባሉትን ዕፀ በለስ ምን አሉ? መቼስ ፈርዶባቸዋል እኮ። አሁን አዳምና ሔዋን ከሰሩት የእኛ ኃጢአት ይበልጣል አይበልጥም? እነሱ ቅጠሉን የበሉት፣ እኛ ቅርንጫፉን፣ ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። ግን መቼስ የተጻፈው የነሱ ስለሆነ እስቲ በእነሱ እንማርባቸው። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር ይገርማቸዋል እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ፣ ጠፋ። አዳም ተሸሸገ፣ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ። ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም ሆይ ወዴት ነህ አለው ይላል። አዳም ሆይ ወዴት ነህ? ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም ሆይ ወዴት ነህ ያለው እኔና እናንተን።
እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል። ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። እሱን የፈለገ አምላክ ሁላችንን ይፈልጋል። አዳም አዳም ሆይ ወዴና አለው። አዳምም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም አለ። ምንን ስለሆንኩ ፈራው? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለም። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል። ተመልከ፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባል። ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቃለሁ? በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምእመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለመብላቱን ያውቃል አያውቅ? ያው ገና ሳይፈጥረው ያውቃል። ቅድመ ይፍጥሮ ለአዳም ያምር ግብሮ። አዳም ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወክ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረ? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ፣ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው። እንዲህ ሲሆን ለምን ዝም ይላል ይላሉ፣ ወደው የሰሩትን ኃጢአት። እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድን ነው ያለው? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ፣ ምን ነው ምን አረኩ እንላለን። እግዚአብሔር ቀጠለ፣ ሔዋንን ጠየቃት። ምን አላት? ለምን ዕፀ በለስን ሰጠሽው እንዲበላ አላለም። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድን ነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሳሳ። አሁን ሰይጣን አያሳስትም ማለት አይደለም፣ ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት። ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና አበው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮስ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኛ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኛ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? ሰይጣን አያውቀውም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል?
አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላሉ። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድን ነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማር ይስሐቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው ያለችው ዛሬ? ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምዕመናን ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር ስንት? 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው አካን። ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ ነው። ሁለተኛ ጥቅስ የሐዋርያት ሥራ ምዕራፍ 19 ቁጥር 19። ይህም ቀላል ነው ለመያዝ። ሐዋርያት ሥራ 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። የሐዲስ ኪዳን ካህናት ናቸው ሐዋርያት። በእነሱ ፊት ኃጢአታቸውን ይናዘዙ ነበር። ነገር በ3 ይጸናል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ
ጌታ ለሐዋርያቱ ስልጣንን ሰጣቸው። ምን ሲል? ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። ስለዚህ ለአባቶቻችን ለካህናት ተናግረን የኃጢአት ይቅርታ እንድናገኝ የማን ፈቃድ ነው ማለት ነው? የእግዚአብሔር ፈቃድ ነው። የመጨረሻው ነጥብ ምእመናን፣ ካህናት የሚሰጡን ቀኖና ምን ያህል ወደ እግዚአብሔር የሚያቀርብ መሆኑን አንድ ነገር ነግሬያቸው አበቃለሁ። አንድ ሰውዬ ነፍስ ያጠፋል። ከኔ ጋር ናችሁ? 7 ሰው ይገላል። ስንት ሰው? 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላችሁ። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡ። እኛ አባት ገና መሾማቸውን በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ፣ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠመቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርድሃለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለ። ይሄማ ቀላል ነዋል እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለውት ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምእመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን የሰውዬ ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ። ተሰወረ። በቅቷል። ምን ለማለት ነው? አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች።
ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተ ክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር። ምእመናን የተማርነው ለጠቅላላ እውቀት አይደለም። እዚህ ጉባኤ ላይ ቁጭ ብላችሁ ይህንን ትምህርት ሰምታችሁ ንስሐ ባትገቡ እኛ እንጠየቅ። የመዳን ቀን መቼ ነው? አሁን ነው። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። የሰማነውን በልቡናችን ያሳድር። ሙሽራ በእስራኤል ባህልና በኢትዮጵያ ባህል በጣም ተመሳሳይ ነገር አላቸው። በጣም ተመሳሳይ የሙሽርነት ብቻ አይደለም። የሙሽርነት ብቻ ሳይሆን በጣም በርካታ ነገሮችን እንካፈላለን ከእስራኤል ጋር። ለምሳሌ እስራኤል ቅዳሜ ከመግባቱ በፊት ዓርብ 11 ሰዓት ከመሆኑ በፊት ማለት ነው ውሃ ይቀዳሉ። ውሃቸውን ዓርብ ከሰርክ በኋላ አይነኩም። አዲስ ውሃ አይቀዱም። የተዘጋ በር አይከፍቱም፣ የተከፈተ አይዘጉም። ዛሬ ድረስ እንደዛ አለ ኢትዮጵያ ውስጥ። እናቶቻችን አባቶቻችን ያደርጉታል። የሰንበት ውሃ አልነካም፣ በሰንበት የተወቀጠ ቡና አልጠጣም የሚሉ እናቶች አባቶች ግጥሟቸው ያውቃል። ይሄ አሁን በአዲስ ኪዳን ምንም ነው። እውነት ለመናገር ያው አያጸድቅም፣ ግን አያስኮንንም። አያጸድቅም። አሁን በሰንበት ቀን የተጋገረ እንጀራ አልበላም አይባልም፣ ኃጢአት ስላልሆነ። እኔ በሰንበት አልበላም ካለ እንግዲህ አንድ ሰው ምንም ኃጢአት ነው ልንለው አንችልም፣ ሌላ የሃይማኖት መልክ ካልያዘበት በስተቀር። ሐዲስ ኪዳን ህጉ ሌላ ነው እንጂ አሁን ከቧንቧ በሰንበት ቀን የተቀዳ ውሃ ጠጣህና ኃጢአተኛ ነህ የሚል ምንም አይነት ህግ የለም። ግን ከብሉይ ኪዳን የወረስነው ህጋችን ዛሬ ድረስ ተጭኖናል። አይሁድ ዛሬም እንደዛ ናቸው። ይሄ ባህል ግን ውርርሱ ከጋብቻ ጀምሮ እስከ ሌላው የህይወት ክንውናችን ድረስ ስለ አለ እዩት። የሰንበት ውሃ፣ የሰንበት እንጨት፣ የሰንበት ዱቄት ምናምን የሚባል ብዙ ነገሮች አሉ። ይሄ ማለት ሰንበት ይሻር እያልኳችሁ እንዳልሆነ ግልጽ ነው። ውሃ ስለ መቅዳት፣ ቡና ስለ ወቅጦ ወይም ቆልቶ ስለ መጠጣት እየነገርኳችሁ ነው እንጂ ቅዳሜና እሁድ የተከበሩ በዓላቶቻችን ናቸው። እና ሰዎች እንደ አይሁድ ተጠንቅቀው ያከብሩታል። 318ቱ ሊቃውንት በነገራችን ላይ በዓላትን እንደ አይሁድ አድርጋችሁ በመጠንቀቅ እንደው ያለ ልክ በመጠንቀቅ አታክብሩ ብለዋል። ምክንያቱም ማክበራችን ክርስቲያናዊ እንጂ አይሁዳዊ መልክ እንዳይኖረው ማለት ነው፣ ኦርቶዶክሳዊ መልክ እንዲኖረው ማለት ነው፣ ሌላ አይደለም። እና ሙሽራ የሚመጣ በመንፈቀ ሌሊት ነበረ። 10ሩም ሴቶች የሙሽራው ወዳጆች ናቸው። በደንብ ያዙልኝ። የሙሽራው ምኖች ናቸው? በኋላ ወደ ትርጓሜው ስንመጣ የሚጠቅመን ትምህርት ነው። 10ሩም ሴቶች የሙሽራው የልብ ወዳጆች ናቸው። የምን ወዳጆች? መቼም ሰርጌን አድምቅልኝ የሚባልና ሰርጌ ላይ ተገኝልኝ ይለያያል። እነዚህ ሴቶች ዝም ብለው ሰርግ ላይ መገኘት አይደለም ጥሪያቸው፣ ሙሽራውን አጅቦ የመግባት የሙሽራው ቤተሰብ የሙሽራው አክባሪ የመሆን ኃላፊነትና ወዳጅነት ያላቸው ሴቶች ናቸው 10ሩ። ግን ደግሞ 5ቱ ሰነፎች ሆኑ። እስኪ ካረሳችሁት ንገሩኝ፣ ምን ይዘዋል? ምን ያላዙ? ምን ያዙ? ማሰሮ ይዘዋል፣ ግን ምን ያላዙ? ዘይት ጎሎባ የላቸው። 5ቱ ልባሞች ግን ምን አላቸው? ዘይትም አላቸው፣ ማሰሮም አላቸው። ሁለቱም ተኙ። እነዚህ ሰነፎቹ ከነችግራቸው ያለንን እናሟላ ሳይሉ ልክ እንደኛ ዘመን ሰው ትንሽ ጊዜ ስላለኝ በኋላ አሳካዋለሁ፣ በኋላ ይሄን እናደርጋለሁ ብለን ቀጥረን መንፈሳዊ ሕይወትን ለጊዜ እንደምንተወው ሁሉ እነዚህ ሰዎችም የጎደላቸው ነገር እንዳለ እያወቁ ጊዜ አለኝ ብለው ተኙ። 5ቱ ሰነፎች ጊዜ አለን ብለው ተኙ፣ አንቀላፉ። ሙሽራው ስንት ሰዓት እንደሚመጣ ምናልባት ከልምድ መንፈቀ ሌሊት ተብሎ ይሄንን ያውቃሉ፣ ከልማድ ይሄን ያውቃሉ። ነገር ግን ካንቀላፉ በኋላ እንቅልፍ ተመቻቸው። ከእንቅልፍ ተነስተው የጎደላቸውን ዘይት ማምጣት አልቻሉም። እንቅልፍ ጣፈጣቸው፣ አደከማቸው። እዚያው በተኙበት ሲርመጠመጡ ሙሽራው ድንገት መጣ። ምናልባት የኛ ሕይወትም አንዳንዴ እንዲህ ሊመዘን ይችላል። ይሄ ገጠመኝ ይኖረዋል። ዛሬ ንስሐ ግባ ሲባል ትንሽ የሆነ ቀጠሮ ይኖረዋል። ሰው የራሱ እቅድ ይኖረዋል። እቺ ከሆነች በኋላ እቺ ዓመት እቺ ጊዜ እቺ ምንለው ነገር አለ። ቁረብ ሲባል እንደዛው። በነገራችን ላይ
እርግጠኛ ነኝ ያው እንዳልኳችሁ በርዕስ ስለ ቁርባን ስለምን ስትማሩ ተምራችኋል። ንስሐ የገባ የትኛውም ሰው መቁረብ ይችላል። ንስሐ ገብቶ ከኃጢአት ነጽቶ ማንም ሰው መቁረብ ይችላል፣ ክርስቲያን በሃይማኖት እስከኖረ ድረስ። ከዚያ ውጪ ለመቁረብ ሚስት ማግባት ባለማግባት እንደዚህ አይነት ነገር የለም እኮ። ሰዎች እስኪያገቡ ድረስ በጋብቻ እኖራለሁ ብለው፣ በእርግጥ ይሄ ህግ አሁን እየሰራ አይመስለኝም፣ የነፍስ አባት ይጠይቃል። የምትቆርቢው ወደፊት እቅድሽን ተናግረሽ ነው በቤተ ክርስቲያን ስርዓት። ወንድም እንደዛው ምን ለመሆን መርጠሃል? የህይወት አቅጣጫ ሁለት ነው ታውቃላችሁ። አሁን እኛ እንደምንኖረው አይደለም። የህይወት አቅጣጫ ሁለት ነው፣ ሶስተኛ መልክ የለም። ወይ ምንኩስና ነው ወይ ጋብቻ ነው። መሀል ላይ ያለ ህይወት የለም። ያው አብዛኞቻችን ዝም ብለን እንኖራለን። እንደ ስርዓቱ ነው የምነግራችሁ። ወይ ማግባት ወይ ደግሞ ምንኩስና፣ ሶስተኛ አማራጭ የሚባል ህይወት በቤተ ክርስቲያን የለም። ስለዚህ ካህናት ምን ብለው ይጠይቃሉ? የነፍስ አባቶች ስርዓቱን ነው እየነገርኳችሁ ያለው። ይሁን አይሁን እሱ ሌላ ነገር ነው። ግን እንደ ስርዓት ቢያንስ እንድናውቀው ምንድነው እቅድህ? በምንኩስና ወይስ በጋብቻ እኖራለሁ ብለህ ነው የምትቆርበው ተብሎ ይጠይቃል። ሴቷም እንደዚህ ትጠይቃለች፣ አቋሟን ትናገራለች። እመነኩሳለሁ ብሎ መቁረብ እና ከዛ ሐሳብ ቀየርኩ ማለት ትንሽ ቀኖናውን ከበድ ያደርገዋል። ምክንያቱም ቃል ክቡር ነው በቤተ ክርስቲያን። በግድ መንኩስ አይባልም፣ ግን ቃል ክቡር ነውና ቀኖና ያስፈልገዋል። ሰዎች ብዙ ጊዜ ቢመነኩስሙ እንኳን እኔ በጋብቻ ነው መኖር የምፈልገው ይሉና አራቱ ባህሪያት የተስማሙላቸው የሆነ እንደሆነ ፍትወት እንስሳዊ የጠፋላቸው እንደሆነ መመንኩስ ይችላሉ። አገባለሁ ብለው እየቆረቡ እቅዴ ማግባት ነው ጋብቻ ነው ብለው እየቆረቡ ጊዜው ሲደርስ በጋብቻ ቅዱሳን መላእክትን የሚመስልበት ህይወት አለ ሌላ ብለው በጋብቻ አይደለ በምንኩስና መኖር እንመርጣለን ካሉ ይችላሉ። ይሄንን አሳውቀው ንስሐ ገብተው ማንም ሰው መቁረብ ይችላል። ብዙዎቻችን ግን እንደማስበው ወይም ደግሞ እንደምሰማው አንዳንዴ ነገ ኃጢአት ብሰራስ የሚል ፍርሃት ያለብን ብዙዎች ነን አይደል? እና መልአክ ለመሆን ቆርበን አናውቅም። አቁራቢውም ሊሳሳት ይችላል፣ ቆራቢውም ሊሳሳት ይችላል። መልአክ ለመሆን ቆርበን አናውቅም። ወድቆ ለመነሳት ነው የምንቆርበው። የበላነው ስጋ የጠጣነው ደም እንዲጠብቀን ነው የምንቆርበው። መጽሐፈ ምሳሌ ምዕራፍ 24 ላይ እንደተጻፈው ጻድቅ ስንት ጊዜ ይወድቃል? የምታውቁት ጥቅስ ነው። ስንት ጊዜ ይወድቃል? ከዚያስ ስንት ጊዜ ይነሳል? እንደዚህ ነው። ወድቆ የመነሳት ሃይማኖት ነው። ዝም ብለው ወድቅ ያለው አልነሳም ብሎ ተስፋ መቁረጥ የሚባል ነገር የለም። ሰይጣን ግን ክፉ ነው። እኔ በጣም የሚገርመኝ የሰይጣን ክፋቱ ምን ያህል የሰለጠነ እንደሆነ የምታውቁት። ወይ እኔ እኮ ለስጋው ደግሞ አልበቃሁም እንድንል ትህትና የመሰለ አደገኛ ነገር ወደ ልባችን ያመጣል። እኔ እኮ እንደው ለስጋውና ደግሞ አልበቃሁም። ይሄ ትህትና እኮ ጥሩ ነው፣ አክብሮቱ ጥሩ ነው። ግን እንዲህ እያለ እስከ መቼ ነው ጥያቄው። እንደነዚህ 5 ሰነፎች የሚባክን ጊዜ እንዳይኖር ያሰጋል። 5ቱ ሰነፎች ጊዜ አለን ብለዋል፣ ታኝተዋል፣ አንቀላፍተዋል። ሙሽራው ስንት ሰዓት እንደሚደርስ አያውቁም። ቢያውቁም እንኳን ከእንቅልፋቸው አዚም ተነስተው የጎደላቸውን ሞልተው ወደ ሙሽራው አዳራሽ እልፍኝ ለመግባት የሚያበቃ ዝግጅት የላቸው። ስለዚህ ባልጠበቁት ሰዓት መጣ። የኛ ዕጣ ፈንታ እንደነዚህ ሰነፎች እንዳይሆን ክርስቲያኖች ለመንፈሳዊ ህይወት ቀጠሮ እያበዛን የማናውቀው እድሜያችንን በማናውቀው ጊዜያችን ራሳችንን እንዳናታልል የሚያስተምር ትልቅ መልእክት ነው።